እጅግ አሪፍ በሆነ ሁኔታ ነው የምንሰራቸው። ዩቲዩብ ደንበኞቻችን እንደዛ አሳምረን እንሰራለን። በስልካችን እናስቀምጣለን። ዩቲዩብ ደንበኞቻችን ስልካችን እዛው ላይ ያገኙታል። በስልክ ያናግሩን። እንደዚህ አሪፍ አድርገን እንሰራለን። ይሄ የምታዩት ትልቅ ቤት 9 በ10 ቤት ነው። ትልቅ ቤት ነው። እንደዚህ አስበን የሰራ ነው። በጣም የሚያምር ነው። በጣም ደስ እንዳላችሁ ተስፋ አደርጋለሁ። በጣም ነው የሚያምረው። በጣም ውበት ያለው ቤት ነው። በጣም ደስ የሚል ነው። በጣም ነው የሚያምረው። ውበቱ ይሄን ይመስላል። በደንብ ማየት ትችላላችሁ። በጣም ነው ደስ የሚለው። ውበቱ ከምንም በላይ ነው። ሁሉም ሰው አድንቆታል። በጣም ደስ የሚል ነው። ማሰራት የምትፈልጉት ስልካችን እዛው ላይ እንጽፍላችኋለን። በጣም ደስ የሚል ነው። ይሄ ፊት ለፊት የጀርባውን እናሳያችሁ ነው። ይሄ ጀርባው ነው። 9 በ10 ነው ያልኳችሁ። ቤቱ ትልቅ ነው። ቤቱ ይሄን ይመስላል። በጣም ትልቅ ነው። ቤቱ ትልቅ ነው በጣም። ቤቱ 9 በ10 ነው ብያችኋለሁ። አሁን ከወደታች ባለው ፊት ለፊት ልንሄድ ነው። ይመስላል። አያችሁ፣ በጣም ትልቅ ቤት ነው። በጣም በየና አንስቼ ማሳያችሁ በጣም ትልቅ ቤት ነው። ከመጠን በላይ 9 በ10 ነው። ጊራና ቀጥታ ጊራና ዩቲዩብ ነው። ጊራና ዩቲዩብ። አሁን ውስጡን ላሳያችሁ ነው። ደግሞ ወደ ውስጡ ወደ ውስጥ እንገባለን። ይሄ ኮሊደሩ ይባላል። መግቢያው ነው። በአሪፍ ሁኔታ ነው የተሰራው። በጣም ደስ የሚል ነው። እንደዚህ አሳምረን የምንሰራው ስራችን ኮራ ጠራ ያለ ነው። ይሄ መኝታ ቤት ይባላል። መኝታ ቤቱ ነው። መኝታ ቤት ይባላል። ይህች ዘመናዊ ዲዛይን ናት። ይሄንን ይመስላል። መኝታ ቤት ይሄንን ይመስላል። አሁን ቀጣይ ወደ ሳሎን ልንገባ ነው። አሁን ወደ ሳሎን ገባን። ይሄ ሳሎን ይባላል። ሳሎን በአሪፍ ሁኔታ ነው የተሰራው። ደስ በሚል ነው የተሰራ። ቀለሙ አሪፍ በሆነ ሰውን በማይደብር ሁኔታ በሚያምር የተሰራው። ሁሉም በጥራት ነው የተሰራው። ሁሉ ነገር በጣም በሚያምር ሁኔታ የተሰራው። አሁን ቀጣይ ወደ ልጆች መኝታ ቤት ወስዳችኋለሁ። ይሄ የልጆች መኝታ ቤት ነው። ሎሚ ከረን ይባላል። ይሄ ደግሞ የልጆች መኝታ ቤት እቺኛ ቀጣይ ዕቃ ቤት ትባላለች። ሙሉ ዩቲዩብ ቻናል ደንበኞቻችን በዚህ ደውሉልን፣ ስልክ ቁጥራችንን እናስቀምጣለን። እንደዚህ በአሪፍ ተንሰራላችኋለን።